የምንገኝ ወንድሞች ነን። የካራማራ ክፍለ ጦር የአማራ ፋኖ ካራማራ ክፍለ ጦር አባል ወታደሮች ነን። እኔ ኮሚኒኬሽን መምሪያ ነኝ። እሱ የክፍለ ጦሩ ሐኪም ነው። መላክ ወንድሜ ክፍለ ጦሩ የስታፍ አባል ነው። ወንድሜ ፈላው ደግሞ የዚህ ክፍለ ጦሩ ስታፍ ነች። ሁላችንም ስራችን በየጊዜው በየሰዓቱ እንሰራለን። ነገር ግን ስራዎቻችን በየጊዜ በየሰዓቱ የምንሰራቸው ስራዎቻችን ተጨማሪ የትግላችን እንቅስቃሴ ዓላማና ግባችን ሁሉ ማስረዳት መተንተንና መናገር ከወገኖቻችን ጋር በአገር ውስጥም በውጭ ሀገርም ካላቸው ወገኖቻችን ጋር የምንገናኝበት አውድ የመገናኛ መረብ የግንኙነት መረባችን ነው። ዘመን በፈጠረው ጊዜ ባመጣው ቴክኖሎጂ ተጠቅሞ ትግልን ለህዝብ እንዲደርስ የማድረግ ጥበቡ ዛሬ ሬዲዮና ቴሌቪዥን የምንጠብቅበት ጊዜ አይደለም። ሁሉም በእጃችን አለና ክቡራን የፕሮግራማችን ተከታታዮች እንግዲህ ካራማራ ክፍለ ጦር ማናት፣ እንዴት ናት፣ ከየት ጀመረች፣ ወዴት ሄደች የሚለውን በቀጣይ ይዘን የምንመጣ ይሆናል። አሁን በጥጌ ያሉት ፋኖ አርበኛ ወንድሞችም ልጆችም እነሱ ትንሽ የ10 ሴኮንድ ንግግር ያደርጋሉ። ዶክተር እንቀጥል እስኪ። ምን ሀሳብ አለህ በዚህ ግንኙነታችን? ምን ነው የምናቀርበው? እሺ አመሰግናለሁ። እኔ የካራማራ ክፍለ ጦር ትምህርትና ስልጠና ዘርፍ ኃላፊ እንዲሁም ሐኪም ነኝ። ካራማራ ስም ብዙ ስልጠናዎች እያስታጠቅን ያለ ነው። አሁንም ቢሆን ከሌላ አካባቢ መሰልጠን ይፈልግ አካል ካለ እስከ ኮማንዶ ድረስ ማሰልጠን ስለምንችል ዋው መጥቶ መሰልጠን ይችላል የሚል አመሰግናለሁ። ኮማንዶም አሰልጥነናል፣ አሁንም እናሰለጥናለን። መጥቶ መታገል ወደ ካራማራ መምረጥ ብልህነት ነው። ወንድሜ መላክ ያው ስለምሰገን የመናገር የምፈልገው እዚህ በመተማ ወረዳ ላሉ ወጣቶች ከዛ ተቀምጦ ያረባ ነገር ወይም 2-3 ጠጦ እየተደበደበ እንደዚህ ልጅ ከመግባት መጥቶ እዚህ ታግሎ አገሩን ነፃ ወጥቶ በሰላም መቀመጥ እንዳለባቸው መናገር የምፈልገው። ዋው መልካም ነው። ፈላው ምን ታስተላልፊያለሽ ለጓደኞች ለሚያውቁሽ መተው ትግሉ እንዲታገሉ ጥሪ እናደርጋለን? እንቀበላለን፣ ጥሪ እናደርግላችኋለን። መልካም አመሰግናለሁ። በቀጣይ እንግዲህ ፕሮግራማችን ሰነዶች አሉና መርህ አለና ፖሊሲ አለና ካራማራ እንዲሁ ዝም ብላ የተቆረቆረች ወይም የተቋቋመች ትግል አይደለችም። በወንድሞቻችን በነመብቱ በነመቶ አለቃ አንጋው በነዋሴ በነመርጌታ ጸዳሉ በሌሎችም ብዙዎች አሁን ላይ ያልተነተንኳቸው ብዙ ወንድሞቻችን ደምና አጥንት የተገነባ ትግል ነው ያለን። ከአማራነት ነቅነቅ የለም። ካራማራ ክፍለ ጦር መነሻው አማራ ሲሆን